አይደል ቆሟል ተአምሮችን ሰርቷል መሆን የማይችሉ ነገሮችን የሞተ ሰው እንደዚህ ነክቶ አንስቷል አንተ ነብይ ነኝ ለማለት ምንድነው ምን ወደ ነብይነት ለመጠጋት ራሱ ምንድነው ሊያስብል የቻለው ነገር ጤነኝነት ነው ግን ይሄ ነገር ለእግዚአብሔር እኔ ሰው እኮ ያመነኝ አይደለም አሁን ራሱ እንትን ራሱ ይኸውልህ ከሁለት ወር በፊት እንኳን ዶናልድ ትራምፕ ሲስቁ አየዋልኩ ታመሙ ሞቱ ተባለ የአሜሪካ ሲለቀለቅ አየዋልኩ ተለቀለቀ ነው ያለው እንደው ይሄ ራሱ በቂ አይደል በየቀኑ እኮ ነው የምናገረው ነው አይደለም ይሄማ ሊሆን አይችልም excuse me can you make hot yeah okay እውነት 32 ትራምፕ እኔ እኮ ዶና 32 መንፈሶች ይታዩኛል እኮ እኔ ላይ ተራብተዋል እኮ መንትዮቹ ሰባቱ መንፈስ እኮ ጭንቅላቴ ውስጥ ተራብተዋል መንታዎቹ ራሱ ተራብተዋል እንቁላላቸውን ጥለዋል እኔ ጋር ምን ማለት ነው አልገባኝም በእኛ መንፈሶች አሉ 39 ናቸው እኔ ውስጥ ተራብተዋል እነኚህ እኮ መንፈሶቹ ናቸው እዚህ ላይ ያሉት አካዋላ ያለው እኔ ውስጥ ተራብተዋል ፈቅደዋል እኔ ላይ መራባት ችለዋል How many followers you have 16 say hi 4000 people watching ሰላም ነስይብ ሰላም ነስይብዛ Kalama what is the spelling S Ika go to live and comment here the donor wall not allow okay በጣም ነው የምትገርመው ግን አንተ ሰውዬ እኔ እግዚአብሔር ሰላም አሁን ስለ አሜሪካ ብትናገር ሰው አያምንህም ወደ አካባቢ ተመለስ ስለ አፍሪካ ስለ ኢትዮጵያ ቅርብ ስላለው ነገር ንገረንና ቢያንስ ሰዎች ምንድነው ይሄ ነገር ብለው ትኩረት ሊሰጡ ይችላሉ ግን ስለ አሜሪካ ብታወራ በዜና የምትሰማውን ነገር አይሆንም በዜና ሰምተህ ነው አንተ አሁን ስለ አሜሪካ ብዙ ጊዜ የምትናገረው ያ ደግሞ ምንድነው የሚሆነው መሰለ አለ በዜና አይደለም በህልም አይቼ ነው ከሁለት ወር በፊት እንደሚታመሙ እኮ ሚዲያ ላይ ሳይገለጽ የተናገርኩት እኮ እስቲ ግቡና ቪዲዮን ተመልከቱ እኔ ቲክቶክ ላይ አፕሎድ ያደረኩት ቪዲዮ መደለት እንደማልችል ቀኑን መቀየር እንደማልችል ታውቃላችሁ ግቡ 3 ቪዲዮ መደለት ትችላለህ ቀኑን ነው ማትችለው እንጂ ቀኑን መቀየር አልችልም ዶናልድ ትራምፕ ሆዳቸውን ይዞ ሲስቋየው ስለ አባይ ከተናገሩ በኋላ ስለ አባይ ተናገሩ እኛን ያስገደብ ነው ምናምን ሲሉ ከዛ ሆዳቸውን በዚህ ምክንያት ይዞ ሲስቋየው አልኳቸው ቀኑን ማየት እኮ ይችላል ቫይራል ወጥቷል ቪዲዮ ሁለት ቪዲዮ ነው ይሰራል ፍቅሪዝም እኔ መጀመሪያ የመጣህ ጊዜ ፍቅሪዝም ብለህ የመጣህ ጊዜ ስንት ጊዜ ሆነ አሁን ቲክቶክ ላይ ከመጣ ቲክቶክ ላይ 3 አመት ነው 3 አመት እኔ ግን ሳቀ አመት ከምናምን ነው አልነበርክም ያኔ ገና ብዙም ሰው አላወቀህም ማረ ያኔ ወዲያው ነው ቫይራል የወጣሁትኝ ለምን እኔ የተናገርኳቸው ነገሮች በሙሉ ብዙ ቫይራል የወጣሁት የዛሬ 3 አመት በብዙ ነው እሺ ይሁን 3 አመት ይሁን ያን ሰሞን በጣም ታስጠላኝ ነበር በጣም ታስፈራኝ ነበር ታስፈራኝ ማለት ምኑ መሰለ ትውልድ አሁን ይሄ ያንግ ጄነሬሽን አይምሮ የሚሰማውን ነገር ነው ያመነ የሚሄደው ገብቷል እኔን አሁን በፍጹም ፍቅሪዝም ምንም ነገር ሊያደርገኝ አይችልም ለምን እኔ እስልምና እምነት ተከታይ ነኝ ትልቁ እምነት ኢትዮጵያ ውስጥ ዓለም ላይ ኦርቶዶክስ ትልቁ እምነት ፕሮቴስታንት ትልቁ እምነት በኔ እድሜ ያሉ ወጣት ሰዎች ይከተላሉ ልጆች ግን አይምሮአቸውን ተረብሻለ ብዬ በጣም ታስፈራኝ ነበር በእውነት ነው የምነግርህ በፍጹም ላይ ሁሉ አልፈልግም ነበር ግን ያው የዋል ያደር ሰውም ኖርማል አርጎ ሲወስድ ያንተን ጉዳይ ብዙ ምንም አይመስለኝም ይሄው ካንተ ጋር አወራለሁ እንጂ በጣም ነበር እንትን እምለኝ እንዴ እኮ ልጆች አሉኝ ትውልዱ ይበላሻል ብዬ እፈራለሁ ትውልድ ይበላሻል ብዬ እፈራለሁ ልጆች አሉኝ አሁን ልጠይቃቸው ሲሄድ ቤተሰቦቻቸውን ቢለኛል ምን ይላቸዋል ቤተሰብ ተማሪዎች ምን ይላቸዋል እየተባለ እየተከለከልኩ እንጂ ሁለት ልጅ አለኝ የወለድኩት ምን አጋሉ መጠየቅ አልቻልኩም እየተከለከልኩ አይተው አያስፈልግም አንተ ጋር ባይመጡ ይሻላል እነሱ ተው ይቅርብህ የራሳቸው ጉዳይ የአባታቸውን ሁኔታማ ማወቅ አለባቸው አባታቸው እንደዚህ አይነት በሌላ ዓለም ውስጥ ያለን ሰው ቢያገኙ ምን ይጠቅማቸዋል ተባላሻቸዋል እኮ አንተ እኔ ግን ቆይ አሁን ሶሪ ቱ ሴይ ዛት መብትህ ነው እኔ ማንንም ሰው መብት መንካት አልፈልግም የፈለከውን እምነት የመከተል መብት አለህ ግን ምንድነው አሁን ምን ያክል ሰው ነው ኤግዛክትሊ ያንተን ነገር አክሴፕት አድርጎ ያለ ሰው በቁጥር ታውቃቸዋለህ
አይታወቁም፣ ይቀልዱብኛል። የእውነት እልል መተው እኔ ጋር ይላሉ። እዝ ጥዝ ይላሉ። መተው ይጸልያሉ። እዝ ምንድነው? እኛ ጋር መንፈሶቹ እንዲራቡ በእኛ ውስጥ ማድረጊያ ነው። 32ቱ መንፈስ እንዲራቡብን መንትዮቹ እዝ ስንል ይራባሉ በእኛ ላይ። ከዛ ሰይጣን መራባት ያቆማል። መንፈስ ቅዱስ በእኛ ላይ ይሆናል። ያ አላህ ያ ረቢ ያ ጎፍታቆ ነመከና ለፈራኑ በለስ ያ ረቢ በላወይት ቡዚ ለሚጨቀነት ያኮ ከባድ ነገር እየተናገርክ ነው። ወይ መስሎ እኔ እኮ ስለማያቸው ነው። መንፈሶቹ በአይኔ ይታዩኛል። ሊያምነኝ አልቻለም ሰው 39ኙ ሲሄድ የትም ቦታ ታክሲ ውስጥ ገባ ይገባል። አላህ ይቅር በለኝ መጥፎ ደዋ ነው ያረኩብህ። እንትኑን አካይድህን አንተ ፐርሰናሊ አንተ ላይ አይደለም ለምታደርገው ነገር ግን ይሄ መንፈስ የተመታ ይሁን።